በመጨረሻ በአፄ ዮሐንስ ንግግር ዝጋ እንዲህ አሉ። በአማርኛ ነበር ጥሪ ያደረጉት ጠላት ኢትዮጵያን በወረረበት ጊዜ። የሀገሬ ኢትዮጵያ ልጅ ሆይ ልብ አድርገህ ተመልከት። ኢትዮጵያ የተባለችው ሀገር አንደኛ እናት ናት፣ ሁለተኛ ሚስት ናት፣ ሶስተኛ ልጅ ናት፣ አራተኛ መቃብር ናት። እንግዲህ የእናት ፍቅር፣ የሚስት ደግነት፣ የልጅ ደስታ፣ የመቃብር ታቃፊነትና የዘውድ ክብር ምን ያህል እንደሆነ አውቀህ ተከተለኝ አሉና 80,000 ህዝብ አስነስተው የጉንዲትና የጉራን ድል ተጎናጸፉ። እኛ የሚያኮራ ታሪክ ነበረን። አዲስ አበባ ከኛ የኛ ምን ይላት አዲስ አበባ ጎበዝ አራተኛዋ የዲፕሎማቲክ መናኸሪያ ሆነችው በእምዬ ምኒልክ በእቴጌ ጣይቱና በ100,000 ጀግኖች መስዋዕትነት ነው። እኔ እኮ ከሜዳሊያ አይደለም የገነጠልኩት፣ ነጮች ከጻፉት መጽሐፍ ላይ ነው የወሰድኩት። መቼም ነጭ አምላኬ ስለሆንን እርስ በርስ ለተጣላን ይሄ የነፍጠኛ ደም አለበት እንዴ ይጠራጠራሉ እንዴ? የአብዲሳ አጋ የነፍጠኛ ደም አለብኝ፣ የባልቻ ሳፎ የነፍጠኛ ደም አለብኝ፣ የጎበና ዳጭ ጥርጥር አለው እንዴ? ድብን ያልኩ ነፍጠኛ ነኝ። ኢልመደስ ሶዳ ድብን ያልኩ ነፍጠኛ። በ1923 ሊግ ኦፍ ኔሽንስ ውስጥ ብቻዋን የገባች ሀገር ኢትዮጵያ ናት። በ1945 ከተባበሩት መንግስታት ድርጅት መስራች 50 ሀገሮች መካከል አንዷ ኢትዮጵያ ናት። በ1955 የገለልተኛ ሀገሮች እንቅስቃሴ ሲደረግ ኢትዮጵያ ናት። ጎበዝ እነዚህ ፖለቲከኞችን ስታዩቸው ብዙ ጊዜ ምን ብዬ እንደምገልጽ ታውቃላችሁ? እንደ ባጃጅ ሆነው ይታዩኛል። ባጃጅ ጥቅስ ታበዛለች፣ ደሞ ለሰው ምቀኛ ሸረኛ ምናምን። ሃመርና ኢንፊኒቲ መኪና ግን ጥቅስ የላቸውም። እንዴት ሰው ዋሽቶ ያስታርቃል እንጂ እንዴት ሰው ዋሽቶ ያጣላል? ጎበዝ አኖሌ ብትሄዱ በአካል ሄጃለሁ። የአኖሌን ሰዎች ብትጠይቋቸው አንድም ቀን አማራና ኦሮሞ አኖሌ ላይ ተጋጭተው አያውቁም። በቅድሚያ በእናንተ በምታምሩ ኢትዮጵያውያን ፊት እንድቆም ያደረገኝ እግዚአብሔር ይመስገን። በመቀጠል ኢትዮጵያ ሀገራችን ለዘመናት ውላጅ፣ ፍናጅ፣ ቅናጅ፣ አመለጥ፣ አሰለጥ፣ ማንቤቴ፣ ደረባ ቤቴ፣ ደረሰ ቤቴ፣ ሸማት፣ ምንዝላት፣ እንዝላት፣ እንጅላት፣ ቅማንት፣ ቅምቅማያት፣ ቅድማያት፣ አያት፣ አባት ልጅ እያለ ከሽበት ወደ ኩተት ሲወርድ ሲወራረድ፣ ሲዋረድ አይባልም ታሪካችን አይዋረድም። አባቶቻችን ምግብ እየበሉ በጠጅ ያወራርዱታል እንጂ አያዋርዱትምና ሲወርድ ሲወራረድ ሲያልፍ ሲተላለፍ የመጣ የታላቅ ጸጋ ሀገር ናት። ወገኖቼ አባቶቻችን ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ከአንድ ማዕድ ጽዋ ኮዳ ውሃ ተቃምሰው ጥርኝ ቆሎ ተጎራርሰው አጥንታቸው በየድንበሩ ዙሪያ በየፈፋው ተከስክሶ ደማቸው ፈሶ ለአፍሪካ ብቻ ሳይሆን ለጥቁሮች ሕዝብ ክብርና ኩራት የሆነች ታላቅ ሀገር አስረከቡን። እኔ ከአባቴ ከቦጋለ አረጋ ገመቹ ለታና ከእናቴ ከደሱ ኦዳ ፈልጌ አልተወለድኩም። መጀመሪያ ወደዚህ ምድር ስመጣ ሰው አድርጎ እግዚአብሔር ስለወደደኝ በታላቅ ምድር አንዳንዶች በሚንቋት ግን በከበረች ኢትዮጵያ ውስጥ ተፈጠርኩ። አንድ አባባል አለኝ። ያልተማሩ ምሁራን ያቆዩአትን ሀገር የተማሩ ማይማን አያፈርሷት። እኔ ከአዲስ አበባ 600 ኪሎ ሜትር ርቀት ላይ በነጌሌ ቦረና ከተማ ስወለድ ሳድግ በአጋጣሚ ጀነራል መርዕድ ንጉሴ የአባቴ አለቃ ነበሩና ከወለጋ ተነስቶ ሄዶ ከእናቴ ጋር ቦረና ተገናኝቶ ከመገርሳ ከታላቃችን ጀምሮ እስከ ትንሹ ከድር ወለደንና ስናድግ መገርሳ፣ ወየሳ፣ ዲሳሳ፣ ገቢሳ፣ ጫልቺሳ፣ ቀበኔሳ፣ ሶሬሳ፣ አራርሳ፣ ቂጤሳ፣ ሚልኬሳ እና አኔሳ፣ ኪሮስ፣ ሃጎስ፣ ትራሃስ፣ አዳስ፣ ስላስ፣ ገብረ ሊባኖስ፣ ገብረ ታቴዎስ፣ ኔስ፣ ዳምጤ፣ ነውጤ፣ አዝብጤ፣ እርገጤ፣ ደፍጥጤ፣ ሸንቁጤ እና ላጤ፣ ጠንክር፣ ዘብር፣ ደንድር፣ ወጥር፣ ሽኩር፣ መንሱርና ቦንገር ተብለን ተከፋፍለን አላደግንም። አንድ ሆነን
አንድ ሆነን አበባ መልክ ይዘን ያደግነው። መቼም ማይም ደፋር ነውና ብዙ ምሁራን ባሉባት ሀገር ተነስቼ ልናገር። ታውቃላችሁ ኢትዮጵያ የምትባለውን ሀገር አንዳንዶች ሊያንኳስሷት ሞክረው ተዋርደው ተንኳኩተውና ተንኮታኩተው ስም አጠራራቸው ጠፍቶ ተዋርደው እየወደቀች እሷ ግን በየጊዜው ከፍ እያለች በልጆቿ እየደመቀች በምትሄድ በዚች ሀገሩ ስንፈጠር በጣም የሚገርማችሁ በዝንጀሮም ብንሄድ ቅድመ ታሪክ ኢትዮጵያ አንደኛ ናት። ከሉሲ በ1 ሚሊዮን ዓመት ዕድሜ የሚበልጥ አጽም በአሜሪካዊው ተመራማሪ ፕሮፌሰር ፒን ዋይት፣ በጃፓናዊ ተመራማሪ ዶክተር ጄኒስ ዋና፣ በኢትዮጵያዊ ተመራማሪ ዶክተር ብርሃኔ አስፋው ምስክር አስመስክራ በመካከለኛው አዋሽ አራሚስ ወንዝ አካባቢ ሉሲ ከተገኘችበት በ10 ኪሎ ሜትር ርቀት ላይ ራሚድ በአፋርኛ የሁሉ ነገር ምንጭ መነሻ የሚባል ቅድመ ታሪክ ያላት ሀገር ናት። ጎበዝ ታሪኬ በሚሊዮን ዓመት የሚቆጠር ነው ብለን ነው በዓለም መድረክ ላይ የምንከራከረው ወይስ የ100 ዓመት ቀንጨራ ታሪክ አለኝ ብሎ በቀንጨራ ጭንቅላት መከራከር? ኮራ ቀብረር ጀነን ብዬ ቅድመ ታሪክ ኢትዮጵያ አንደኛ ሀገር ናት። ታሪክ መቼ እንደተጀመረ ታውቃላችሁ? ኩኒፎርም የሚባለው ስዕላዊ አጻፍ ዘዴ የዛሬ 6000 ዓመት ሲጀመር ኢትዮጵያዊ አባቶቻችን በአራቱም ማዕዘን ጤፍ፣ ዳጉሳ፣ ኑግና እንሰት ተክለው ነበር። እኔ በጣም ይቅርታ አድርጉልኝና ኢትዮጵያን ብዙ ሰዎች የኢትዮጵያን ሕዝብ ሲተቹ ያሳዝኑኛል። የኢትዮጵያ ሕዝብ የት ጋር እንዳለ ታውቃላችሁ? ሻሸመኔ ሰው ዘቅዝቆ የገደለው ሳይሆን ቢሾፍቱ ማክስ 8 አውሮፕላን ሲወድቅ ያለቀሱት እነሱ ናቸው። ኢትዮጵያውያን በየቦታው ያለው 85 እጅ የሚሆነው አርሶ አደር ታውቃላችሁ? ጎበዝ የ6000 ዓመት ታሪክ ያለን ብቻ አይደለም። በመጽሐፌ ላይ አስቀምጨዋለሁ። ቁጥር የተጀመረው ኢትዮጵያ ውስጥ ነው። ዜሮ ቁጥርን ተመልከቱት እስቲ። ዜሮ የሚባለው ቁጥር በግዕዝ 4 ቁጥር ከሚለው ውስጥ ነው አይደል ያለው? እኛ ዜሮን ከነሱ ኮርጀን አሸንክታብ ጨመርንበት ወይስ ከላይ ያለውን ጌጥ አንስተው ባዶዋን ዜሮ ያዟት? አንድ ቁጥር 10 ቁጥር የግዕዝ ቁጥር ውስጥ ነው ያለው። 7 ቁጥር 7 ቁጥር ውስጥ አለ። 6 ቁጥር በግዕዙ 6 ቁጥር ውስጥ አለ። የሚገርም የገዳ ስርዓት የምንደምቅበት። እኔ አዝናለሁ የዓለም ዲሞክራሲ ተሞክሮ ተብሎ እኔ ያደኩበት የገዳ ስርዓት ሲቀር የቦረና የገዳ ስርዓት ልበለው እንጂ የኢትዮጵያ የገዳ ስርዓት ነው። ታሪክ ብጣሽ አይደለም። በየሰፈራችን ቆነጽለው ሁልጊዜ መላት አባባላለች። አይታችኋል? እነዚህ የኛ ሀገር ፖለቲከኞች በቅርብ ቀን አዳራሽ ተዘግቶ አሉ ከሚባሉ ፖለቲከኞች ጋር 50 ሆነን ስንፋጭ ነበር። ፊት ለፊት ሚዲያ እንዳይገባ ተደርጎ ስማቸውን መጥቀስ አልፈልግም። ታዋቂ የኦሮሞ ታዋቂ የአማራ አዝናለሁ። ሰው በአስተሳሰብ መመዘን ትቶ የኦሮሞ የአማራ የጉራጌ እያልን 88 ብፌ ነው እንጂ እንዴት ሰው በብሔረሰብ ይከፈላል? ባለቤቴ ጉራጌ ናት። ምን የመሳሰሉ ድንቅ የቃቄ ውርዶትና ሎኮ የሚባሉ 2 ሴቶች ወልዳልናለች። ጎበዝ እነዚህ ፖለቲከኞችን ስታዩቸው ብዙ ጊዜ ምን ብዬ እንደምገልጽ ታውቃላችሁ? እንደ ባጃጅ ሆነው ይታዩኛል። ባጃጅ ጥቅስ ታበዛለች። ደሞ ለሰው ምቀኛ፣ ሸረኛ ምናምን። ሃመርና ኢንፊኒቲ መኪና ግን ጥቅስ የላቸውም። የኢትዮጵያ ሕዝብ እንደዚህ ነው። አሁን ያስቸገሩን እኮ ባጃጆች ናቸው። ባጃጅ አስተሳሰብ ያላቸው ይቅርታ አድርጉልኝና 85 እጅ አርሶ አደር ይዘን እጅግ በጣም የሚያሳዝን 10 ሚሊዮን የሚራብ ሕዝብ ይዘን በሀገሩ ስደተኛ አንደኛ ሆነን ያስቁኛል። ሶሪያን ተመልከቱ፣ ሊቢያን ተመልከቱ ይሉኛል። ለምን ኢትዮጵያን አታዩም? አንደኛ እኮ ናት በስደት። በእነዚህ ሰዎች ምክንያት 2 ዜግነት ያላቸው ሰዎች ሲጫወቱብን አዝናለሁ። ምን አለበት እድል ኖሯችሁ እዚህ ጋር መታችሁ ባያችሁ። ይሄን የኢትዮጵያ ሕዝብ አበባ መልክ ያለውን ኦሮሞን በዚህ ጋር፣ አማራን በዚህ ጋር፣ ደቡብን በዛ ጋር፣ ጉራጌን በዚህ ጋር ክፈሉ ብላችሁ አንድ የሚችል ሰው አለ? መልካችን አበባ መልክ ነው። እንዴት እንደምናምር እንዴት ደስ እንደምንል ይሄን የመሰለ ታሪካችን ለምን ይጥሉታል? እኔ ብዙ መናገር ብችልም አጭር ነገር ብቻ ብዬ ልጨርስ።
አድዋን ታስታውሳላችሁ? አዎ አድዋ ወዳጆቻችን አንደኛ ክፍል ከመመስረቱ ከአመታት በፊት 1896 ነው በአውሮፓ አቆጣጠር አድዋ የተደረገው። በጣም የሚገርማችሁ ያበሻ ቀጠሮ ሲባል እናደዳለሁ። እምዬ ምኒልክ ያገሬ ሰው ጥቅምት እኩሌታ ላይ ወረኢሉ ከተህ እንዳገኘህ አሉና ጥቅምት እኩሌታ ላይ 100,000 ኢትዮጵያዊ አንድ ላይ ወረኢሉ ተገናኘ። ያበሻ ቀጠሮ የምትለው በአንተ ልክ መዝነህ ነው ወይስ በአበሻ ልክ መዝነህ ነው? ተመመ ሄደ። የሚገርሙ ታላቅ ሰው አፍሪካን ቅኝ ገዢዎች በተቀራመቱበት ታላቅ ወቅት አባት ሆነሃለሁ፣ ልጅ ትሆነኛለህ፣ ሰራዊቴ ጠንካራ ነው፣ ወገንን አትጉዳ፣ እባክህ እጅ ስጠኝና ጠላት ላይ አብረን እንዝመት ብለው 6 ቦታ ብቻ ተዋግተው ትልቅ አገር የገነቡ ሐውልት ሊቆምላቸው የሚገባ ብቸኛ ሰው እምዬ ምኒልክ ነው። ለምን እውነት አንናገርም? እዚያ አጠገቤ የታሪክ ምሁራን አላችሁ። አኖሌ የሚባል ቦታ ላይ ጡት ተቆረጠ የሚል ትርክት በጣም የማዝነው እንዴት ሰው አልሆነም እንጂ አልተደረገም እንጂ በኢትዮጵያ ውስጥ ጡት መቁረጥ የለም እንጂ እንዴት መዓት ህዝብ በተራበበት ሀገር ጡት በ20 ሚሊዮን ብር ሐውልት ይቆምለታል? ጎበዝ ለዘመናት አብረን የኖርንበት ፍቅር አንድ የፍቅር ሐውልት ኢትዮጵያ ውስጥ አይታችኋል? ወንድም ወንድሙን የገደለበትን ሐውልት በየቦታው ቆመዋል። መዓት ድንጋይ አለ፣ በድንጋይ ላይ ድንጋይ ያቆማሉ። እንዴት ሰው ዋሽቶ ያስታርቃል እንጂ እንዴት ሰው ዋሽቶ ያጣላል? ጎበዝ አኖሌ ብትሄዱ በአካል ሄጃለሁ። የአኖሌን ሰዎች ብትጠይቋቸው አንድም ቀን አማራና ኦሮሞ አኖሌ ላይ ተጋጭተው አያውቁም። ማነ እንትና እንደኔ መናገር አትችልም፣ ማነ እንትና እንደኔ መናገር አትችልም። የኔ ልጅ ሎኮ ችግር ቢመጣ እዚሁ ሀገር ላይ ነው። ትንሿ ልጄ የ3 ዓመት ልጄ ሎኮ ችግር ቢመጣ እዚህ ነው የምትሆነው። ያንተ ልጆች ውጪ ናቸው። ኮሽ ቢል አሜሪካ ኤምባሲ ነው የምትገባው። ተወን 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 ተወን። እንዳላሰለቻችሁ እንጂ ጎበዝ አድዋ ላይ ዘመትን። እሱ ጋር ነበር ያቆምኩት። እንግዲያው ከመጣችሁ 100,000 ሰራዊት ዘምቶ 20,000 ሰራዊት ተሰውቶ ጣሊያን 7,000 ሲማረክ አንድ በእኛ በኩል ሳይማረክ ቀረና ከተሸነፉ በኋላ በ1896 ጣሊያን ተገዳ አፍንጫዋን ተይዛ የውጫሌን ውል ሰረዘች። በ1896 በዛው ዓመት አፍንጫዋን ተይዛ የአዲስ አበባን ስምምነት ፈረመች። በዛው ዓመት በ1896 በአውሮፓ አቆጣጠር ማወራው የኢትዮጵያ ታሪክ በዛ ስለተጻፈ ተንደርድራ መታ ኤምባሲዋን ከፈተች። ጣሊያን ውስጥ ሰላማዊ ሰልፍ ተደረገ። በሮም፣ በኔፕልስ፣ በአማልፊ፣ በፓሌርሞ ከተሞቻቸው የምኒልክን ፎቶግራፍና የጣይቱን ፎቶግራፍ ከፍ አድርገው ብራቮ ምኒልክ፣ ብራቮ ጣይቱ፣ ቪያ ዴላ አፍሪካ፣ ብራቮ ምኒልክ፣ ብራቮ ጣይቱ፣ አፍሪካን ለቃችሁ ውጡ አሉ። ታዲያ ጎበዝ ጣሊያን ያከበራቸውን ምኒልክና ጣሊያን ያከበራቸውን ጣይቱን እኔ አንድ ጭንጋፍ እንዴት አድርጌ ዝቅ ላደርጋቸው እችላለሁ? ሰፈር ለሰፈር እየዞረ ሊጥ የሚደፋ ኮሽ ሲል ማምዬ ድረሽ የሚል ጀግናው ምኒልክን ለመናገር ቅንጣት ሞራል የለውም። የአውሮፓ ጋዜጦች በፊት ለፊት ገጾቻቸው 50 ጋዜጦችና የተለያዩ ጆርናሎች መጽሐፍትም ጭምር ከዛ ምን አሉ መሰላችሁ? አንዳንዶቻችን ጥቁር አይደለንም ስንል እናደዳለሁ። ጥቁረት ውበት ነው። ጥቁረት ትልቅ ነገር ነው። we define beauty in our own terms ነው የሚባለው። በጣም ገረማቸውና ነጮቹ ጥቁር አሸንፎ ስለማያውቅ ምን አሉ? these people Ethiopians are not blacks, rather they are baked by the African sun into darkness። አያችሁ እነዚህ ሰዎች ጥቁሮች አይደሉም፣ የአፍሪካ ፀሐይ ነው ያጠቆራቸው። እንደውም አፍንጫቸው ቀና ቀና ያለ ነው ሲባል
ከጥቁረታችን ይልቅ ከዛ በኋላ በ1900 በአራተኛው ዓመት የፓን አፍሪካኒዝም አባት የሆነው ዶክተር ዊሊያም ኢ ቡርጋ ዱቦይ፣ ማርከስ ጋርቪ እና አደራጁ ሲልቨስተር ዊሊያምስ የፓን አፍሪካኒዝም እንቅስቃሴ መሰረቱ። ዛሬ አዲስ አበባ ኬኛ የኛ ምንላት አዲስ አበባ ጎበዝ አራተኛዋ የዲፕሎማቲክ መናኸሪያ ሆነችው በእምዬ ምኒልክ በእቴጌ ጣይቱና በ100,000 ጀግኖች መስዋዕትነት ነው። ባህር ዛፍ ባይኖር ኖሮ እኮ አዳዲስ ቴክኖሎጂዎችን ባያመጡ ቢሾፍቱ አካባቢ እንዳለች አንድ ገጠር ነበር የምትሆነው አዲስ አበባ። ስለዚህ እባካችሁ ዋጋ እንስጥ። በ1923 ሊግ ኦፍ ኔሽንስ ውስጥ ብቻዋን የገባች ሀገር ኢትዮጵያ ናት። በ1945 ከተባበሩት መንግስታት ድርጅት መስራች 50 ሀገሮች መካከል አንዷ ኢትዮጵያ ናት። በ1955 የገለልተኛ ሀገሮች እንቅስቃሴ ሲደረግ ኢትዮጵያ ናት። 1963 የአፍሪካ ህብረት የአፍሪካነት ድርጅት የወቅቱ ሲመሰረት ኢትዮጵያ የሆነችው ባድዋ የተነሳ ነው። አጼ ምኒልክ የሰሯቸውን ስራዎች ማዕት መዘርዘር ይቻላል። ቴዎድሮስ 20 ድንቅ ነገሮችን አድርገዋል። 20 ድንቅ ነገሮችን። ቤተ መጻሕፍት መስራታቸውን ታውቃላችሁ? የባህር ኃይል በጣና ሐይቅ ላይ ለማቋቋም አስበው እንደነበሩ ታውቃላችሁ? አጼ ቴዎድሮስ ጠዋት ተነስተው እኔ እኮ ከሜዳ ላይ አይደለም የገነጠልኩት ነጮች ከጻፉት መጽሐፍ ላይ ነው የወሰድኩት፣ መቼም ነጭ አምላኪ ስለሆንን እርስ በርስ ስለተጣላን ይሄ የነፍጠኛ ደም አለበት እንዴ ይጠራጠራሉ እንዴ? የአብዲሳ አጋ የነፍጠኛ ደም አለብኝ፣ የባልቻ ሳፎ የነፍጠኛ ደም አለብኝ፣ የጎበና ዳጭ ጥርጥር አለው እንዴ? ድብን ያልኩ ነፍጠኛ ነኝ። ኢልመደስ ሶዳ ድብን ያልኩ ነፍጠኛ። የተወለድኩበት ማህበረሰብ ኑ ወረነጌ እኛ የሰላም አምባሳደሮች ነን ይላል። ቦባን ነገያ ቦቦፈኔ ገልቹሚ ነጋ ፎራጎሴ ነጋ ጎስቦረን ሰቦፊ ጉና ነጋ ቱላ ሰግለ ነጋ ዋናምቱ ኑራዶዊ እጆሌኑ ቀልቺሲ ነመጉዳሌኑ ቡልቺ ኤላኑ ቡርቂ መዳኑ ቡርቂሲሲ ኤላኑ ገፒሲ እያለን ያሳደገኝ። በፍቅር ነው ያደግኩት፣ በጥላቻ አላደግኩም። በጥላቻ የጎበጠ እናትና አባት ተገላብጦ ያላሳደጉት የቀጨጨ ማንነት ውጭ ሀገር ሆኖ ብቸኝነት ሲያስቸግረው ኢትዮጵያውያንን እዛ ጋር ሆኖ በኪቦርድ የሚያጣላ ስብዕና ፈጽሞ ሊኖረን አይገባም። የመጨረሻ 2 ነገሮች። የህግ ምሁር እኔ የማውቀው የህግ ምርምር ስርዓት ሰርቶ ሲያመጣ ነው። እኔ የምናገረውን ቋንቋ ማን አስተማረኝ? ጉራጌ፣ አማራ፣ ትግራይ የተለያዩ ሰዎች የነዚህ ሁሉ ድምር ውጤት አይደለም እንዴ? ምን አለበት የህግ ምሁሩ የህግ ምርምር ስርዓት ቢያወጣ? የማህበራዊ ሳይንስ ተመራቂው ማህበራዊ ምስቅልቅል ያመጣል። ሕክምና የተመረቀው ሰው ደም ከማቆም ይልቅ አጣና ያቀብላል። እኔ ምን አይነት ሀገር ውስጥ እንዳለን አንዳንዴ ግራ ይገባኛል። መማር መደንቆር ነው። ለዚህ እኮ ነው ያልተማሩ ምሁራን ያቆዩዋትን ሀገር የተማሩ ማይማን ሊያፈርሷት ነው ያልኩት። በመጨረሻ በአፄ ዮሐንስ ንግግር ዝጋ እንዲህ ያሉ። በአማርኛ ነበር ጥሪ ያደረጉት ጠላት ኢትዮጵያን በወረረበት ጊዜ። የሀገሬ ኢትዮጵያ ልጅ ሆይ ልብ አድርገህ ተመልከት። ኢትዮጵያ የተባለችው ሀገር አንደኛ እናት ናት፣ ሁለተኛ ሚስት ናት፣ ሶስተኛ ልጅ ናት፣ አራተኛ መቃብር ናት። እንግዲህ የእናት ፍቅር፣ የሚስት ደግነት፣ የልጅ ደስታ፣ የመቃብር ታቃፊነትና የዘውድ ክብር ምን ያህል እንደሆነ አውቀ ተከተለኝ አሉና 80,000 ህዝብ አስነስተው የጉንዲትና የጉራን ድል ተጎናጸፉ። እኛ የሚያኮራ ታሪክ ነበረ። አዝናለሁ፣ አቀጨጭ ነው። አንድ ነገር ግን በእርግጠኝነት ነግራቸዋለሁ። እንደ አቅሚቲ ቤተክርስቲያንም ተማርኩኝ፣ ዲቁና ታድያለሁ። እድለኛ ነኝ። ኢትዮጵያን ሊያፈርሷት ያሰቡ ሰዎች ተዋርደው ተንኮታኩተው እመቀመቃት እንጦርጦስ ወልደው እንቶ ፈንቶ አርቲ ቡርቲ ዝም ብሎ እዚህ ግድም መደዳ ወና ባዶ ግልብነት ይዘው ኢትዮጵያ ግን የጥቁሮች ክብርና ኩራት ናትና ሰንደቅ ዓላማዋን እዚህ ጋር ዝቅ ብታረጉ 12 ሀገሮች ከፍ ያደርጓታል። ጃማይካዎች ይደምቁባታል። አረንጓዴ ቢጫና ቀይ ሰንደቅ ዓላማ እንዴት ደስ ይላል! መደብ እኮ ይቀያየራል። መደብ ሞአንበሳ ላይ አውለ የሚያርፍ ነው። ማንም ያውቃል እኮ መደቡ ቋሚ ነው። አረንጓዴ ቢጫና ቀይ ቋሚ ነው። ሞአንበሳ መጣ፣ ዘእምነገደ ይሁዳ። ከዛ ቀጥሎ በደርግ ጊዜ የደርግ አርማ መጣ። ከዛ በኋላ ደግሞ ይሄ ደስ የሚለው ምግባችን ጠዋት ቁርስ ላይ የምንበላው መጣ። አሁን መጨረሻ ላይ ደግሞ
ምን ሆኖ ይወጣል መሰላችሁ? አይታችሁ እንደሆነ አረንጓዴ፣ ቢጫ፣ ቀይ ዶክተር አብይ እንደመጡ የመጀመሪያው 6 ወር ላይ አቤት አቤት ያኔ የነበረ ነገርና ባጭሩ የመጀመሪያ 6 ወር ላይ ደመቅ ብላ ከፍ ብላ ላያችኋትም ከሁሉም ሰንደቅ ዓላማዎች በቃ ወደድንም ጠላንም ሰማይም ላይ ስላለች ማጥፋት አይቻልም። ደህና ሁኑ።